መጅኑን ሌይላ ልብ አንጠልጣይ እውነተኛ የፍቅር ታሪክ ክፍል 3 ደራሲ ሷሊህ አስታጥቂ ተራኪ ረዚቃ መሐመድ። እነዚህና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በሁለንተናው በምድራችን ላይ ከታየው ዘርፈ ብዙ ፍቅር ጎልቶ የወጣው መስዋዕትነቱን ከየትኛውም ለተፈቃሪ ከተከፈለ መስዋዕትነት የሚልቀው ሱሐበቶች ለነብዩ መሐመድ አለይሂ ሰላቱ ሰላም የቸሩት ፍቅርና መስዋዕትነት ነው። ይህንን አምድ ለመጻፍ ያስገደደኝም እስካሁን ያወራንለትና ከዚያ አስከትለንም የምናወራለት የመጅኑን ሌይላ የፍቅር ታሪክ በአንባቢ ዘንድ ከሱሐበቶችን ፍቅር የገዘፈ መስሎ እንዳይታይ ያሳደረብኝ ስጋት ነው። አሁን የመጅኑን ሌይላ ፍቅር ድንቅና አጃኢብ የሚያሰኝ ነው። አምሳሉ አልታየም ቢባልም ከአምሳሉ ጾታዊ ፍቅር አንፃር ማጋነን አይደለም። ቢሆንም ግን የቀይስ የፍቅር ታሪክ ሱሐቦች ለነብዩ አለይሂ ሰላቱ ሰላም ከነበራቸው ፍቅር ጋር ቢነጻጸር በሁለመናው ታናሽና ደቂቅ ሆኖ ያርፈዋል። ቀይስ ያፈቀረው እንስት ነው። ሱሐበቶች ያፈቀሩት ደግሞ ነብዩን አለይሂ ሰላቱ ሰላም ነው። ቀይስ እንደዚያ ከሰውነት ተራ ፈቀቅ ያደረገው ሌይላን መከልከሉ ነው። ምናልባት ቢድሩለት ኖሮ ያ ሁላ ታሪክ ባልተሰራና ቀይስንም ባላወቅነው ነበር። ሱሐበቶች ግን ሁሌ አብረዋቸው የነበሩትን ብሎም ያላጧቸውን ሰው አፍቅረው ነበር የሆኑት። ቀይስ ከግጥሞቹ ጠንካራ ገላጭነት ባሻገር ፍቅሩን የገለጸበት ራስን የመጉዳት እርምጃ ከሱሐበቶቹ የፍቅር መገለጫ ጋር አቻ የሚሆን አይደለም። ቀይስ በሌላ የተጠመደበት አይነቱን የፍቅር ቀንበር አያሌ ወጣቶች በየዘመኑ ተጠምደው ጎብጠውበታል። የሱሐበቶችን አይነት ፍቅር ግን የትኛውም ትውልድ ኖሮት አያውቅም። የቀይስ ለሌላ የተቸረ ፍቅር ልቆ የሚወጣው ከመሰሎቹ ጾታዊ ፍቅሮች ጋር ሲወዳደር ሲሆን የሱሐበቶቹ ለነብዩ አለይሂ ሰላቱ ሰላም የተቸረ ፍቅር ግን ከየትኛውም ትውልድ የፍቅር ታሪክና ከየትኛውም አይነት አፍቃሪ ጋር ተወዳድሮ አቻ ሳይገኝለት የቀረ ነው። ሱሐበቶች ለነብዩ አለይሂ ሰላቱ ሰላም የነበራቸው ፍቅር እንደ የትኛውም አይነት ፍቅር አልነበረም። ኢማም አልቡኻሪ በሶሒሃቸው ላይ እንዳሰፈሩት የሁደይቢያ ስምምነት ወቅት ከቁረይሾች ወገን ተወክሎ ሊሰልል የመጣው ዑርወቱ ኢብኑ መስዑድ የነብዩ አለይሂ ሰላቱ ሰላም ሱሐበቶች ለነብዩ አለይሂ ሰላቱ ሰላም ያላቸውን አቻ የለሽ ፍቅር ባየና ወደ መካ በተመለሰ ጊዜ ለቁረይሾች የሚከተለውን ብሏል። እናንተ የቁረይሽ መሳፍንት በጌታዬ እምላለሁ የሮማው ንጉስ ቄሳርን፣ የፐርሺያው ንጉስ ኪስራንና የአቢሲኒያው ንጉስ ነጃሽን ወደ መሰሉ ታላላቅ ነገስታት ዘንድ ልዑክ ሆኜ ሄጃለሁ። ነገር ግን የሙሐመድ ባልደረቦች ለሙሐመድ የሚያሳዩትን ያህል ክብር በአጃቢዎቹ የሚከበር አንድም ንጉስ አላየሁም። በጌታዬ እምላለሁ ሙሐመድ የሚተፋው ቱፍታ የአንዳቸው መዳፍ ላይ አርፎ እድለኛው ፊቱን የሚያብስበት ቢሆን እንጂ ከሰው መዳፍ አልፎ መሬት ላይ አርፍም። አንዳች ትዕዛዝ ሲያዛቸው ሁሉም ግር ብለው ለመታዘዝ ይሯሯጣሉ። ውዱ አድርጎ የተቋተውን ውሃ ለመውሰድ ሳይቀር ሊጋደሉ ይደርሳሉ። እርሱ ባለበት ካወሩ በከፍተኛ ዝግታ ነው። እርሱን ከማክበራቸው የተነሳ ፊቱን እንኳን ትኩር ብሎ አያዩትም። በአላህ ይሁንብኝ የሙሐመድ ባልደረቦች ሙሐመድን የሚወዱትን ያክል ሰውን ሲወድ አይቻላውቅም። ታላቁ የነብዩ አለይሂ ሰላቱ ሰላም ባልደረባ የሆኑት አቡበክር አስሲዲቅ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ሰላም ወደ መዲና ለሚያደርጉት ጉዞ ጓድ አድርገው ሊወስዷቸው መወሰናቸውን ሲያሳውቋቸው የተደሰቱትን ደስታ ያዩት ልጃቸው እሚት አይሻ ሰው ከደስታ ብዛት የሚያለቅስ አይመስለኝም ነበር። በደስታ መፍነክነክና ማንባት ምን ማለት እንደሆነ ያየሁት ያን ቀን አባቴ የሆነውን ሳይ ነው ብለው ገልጸዋል።
ወደር የለሽ ፍቅር ማለት የአቡበክር አሲዲቅ አይነቱ ፍቅር ነው። በመዲናው ጉዞ አቡበክር አንዴ ፊት አንዴ ከኋላ አንዴ በስተግራ አንዴ በስተቀኝ እየሆኑ መንገዱን ያሳብሩና ነብዩን አለይሂ ሰላቱ ሰላም እንደ ዘሃዝጊ ይዞሩ የነበረው በየትኛውም አቅጣጫ መምጣቱን ከሚሰጉት ጥቃት በራሳቸው ለመመከት ነበር። በዋሻው ውስጥ የነበሩትን ጉድጓዶች ልብሳቸውን ቀደው እስኪወጥፏቸው ድረስ ነብዩን አለይሂ ሰላቱ ሰላም ውጪ ያስቆሟቸው፣ የቀረችውን አንዲት ጉድጓድ በእግራቸው ዘግተው ነብዩን አለይሂ ሰላቱ ሰላም ያስገቧቸው ለነብዩ አለይሂ ሰላቱ ሰላም ሲሉ የትኛውንም አደጋ ለመጋፈጥ ብለው ነበር። ነብዩን አለይሂ ሰላቱ ሰላም ታፋቸው ላይ አስተኝተው በእግራቸው ከዘጉት ጉድጓድ የወጣ እባብ ሲነድፋቸው የእባብ ነደፋን ያህል ቃጠሎና ስቃይ ዋጥ አድርገው እግራቸውን ሳይነቀንቁ የቆዩት ነብዩ አለይሂ ሰላቱ ሰላም ከእንቅልፋቸው እንዳይነቁ ሰግተው ነበር። ያላቸውን ሀብትና ንብረት ቤሳቢስቲ ሳያስቀሩ ለነብዩ አለይሂ ሰላቱ ሰላም የሰጡትና ለጋስ የተባለን ሁሉ ያስከነዱት ነብዩን አለይሂ ሰላቱ ሰላም ከማንም በላይ ስለሚወዱ ነበር። በዱንያ ላይ የምትወደው ነገር ምንድነው ተብለው ሲጠየቁ የነብዩን አለይሂ ሰላቱ ሰላም ፊት ማየት ይሉ የነበረው በእጅጉ በፍቅራቸው ስለተጠቁ እንደሆነ ሁሉ የህልፈታቸው መንስኤም ለነብዩ የነበራቸው ይሄው ከልክ ያለፈ ፍቅርና ናፍቆት ነበር። ታዲያ ይህን መሰል ፍቅር ከየትኛው አፍቃሪ ታይቷል? ሰውባን የተባለው ሱሐቢይ ነብዩን አለይሂ ሰላቱ ሰላም ሳያቸው ለአፍታ ከቆየ ፊቱ ይቀያየር ነበር። ገና ለገና ነብዩ አለይሂ ሰላቱ ሰላም በጀነት ከነቢያት ጋር ሲሆኑ እኔ እነሱ አካባቢ ካልሆንኩኝ እንዴት ላያቸው ነው በሚል ስጋት ሌት ተቀኑን ያለቅስ ነበር። የኡሁድ ጦርነት ላይ የባሏን የወንድሟንና የአባቷን መስዋዕት እያረዷት ነብዩ አለይሂ ሰላቱ ሰላም እንዴት ናቸው እያለች ትጠይቅ የነበረችው እመቤትስ ምን ያህል ብታፈቅራቸው ነው? ካንተና ከነብዩ አለይሂ ሰላቱ ሰላም በእድሜ ማን ይተልቃል ተብለው ሲጠየቁ እንኳን የነብዩን አለይሂ ሰላቱ ሰላም ታላቅ ነኝ ማለትን ክብር ከማጓደል ቆጥረው እኔ ቀድሚያቸው ተወለድኩ እንጂ ታላቁ እንኳን እሳቸው ናቸው ብሎ የመለሱት አጎታቸው አባስ ነብዩን ልትገሏቸው ይቅርና እሾህ እንኳን እንዲወጋቸው አልፈቅድም ብሎ ሕይወቱን የገበረው ሁበይብ ከነብዩ አለይሂ ሰላቱ ሰላም ህልፈት በኋላ በከተማቸው ስማቸውን መጥራት አቅቶት ሀገር ለሀገር ጥሎ ሲሰደድ የነበረው ሞት አፋፍ ላይ ሆኖ እንኳን ያጣጣረ ነገ ከውዱ ነብዩ ጋር ልገናኝ እኮ ነው ደስ ይበላችሁ እንጂ ምን ያስለቀሳችኋል ሲል እስትንፋሱን የቋጨው ቢላል ወደ ነብዩ አለይሂ ሰላቱ ሰላም የተወነጨፈን ቀስት እየመከተ እጁን ሽባ አድርጎ ነብዩን የታደገው አቡ ጦልሃ ነብዩን አለይሂ ሰላቱ ሰላም ተሳድቧልና ወእኛ ወእሱ ይሞታል ብለው አባ ጃህልን የኡሁድ ውጊያ ላይ ለሁለት ፈርጥቀው የገደሉት ሰይፍ እንኳን በአግባቡ ለመታጠቅ ያልደረሱት ሁለቱ ልጅ እግር ብላቴናዎች ነብዩ አለይሂ ሰላቱ ሰላም የምትፈልገውን ነገር ጠይቀኝና ላድርግልህ ብለው ሲጠይቁት ያንቱን ጉርብትና ብሎ የመለሰው ረቢዓ ኢብኑ ከዓብና ሌሎችም ሱሐበቶች ለነብዩ አለይሂ ሰላቱ ሰላም የነበራቸው ወደር የለሽ ፍቅርና ያንጸባረቋቸው የፍቅር መገለጫዎች ልዩ መሆን ከተፈቃሪ ነብዩን ከአፍቃሪ ደግሞ ሱሐበቶችን ከሁሉም ልዩ እንዳደረገ ቀርቷል። እናም እንዲህ ነው እውነተኛ ፍቅር ማለት ለነብዩ አለይሂ ሰላቱ ሰላም የተቸረው የሱሐበቶች ፍቅር ነው። ስለ ፍቅር ከተኮኑ ኩነቶች ሁሉ የእነርሱ በአያሌ ርቀት ይፈልቃል። ካፈቀሩና ከወደዱ አይቀርስ ነብዩን አለይሂ ሰላቱ ሰላም ሱሐበቶች የወደዷቸውን ያህል መውደድ ነው። መጅኑን ሌላ በአረቦች የስነ ጽሑፍና የስነ ቃል ታሪክ ትልቅ ቦታ ያለው ታሪክ ነው። ምናልባትም የአረበኛ ስነ ጽሑፍ ውጤቶች የገጣሚን የግጥም ቤቶች በመመዝገብ በኩል የዚህን ታሪክ ያህል ትኩረት የሰጡት እውቅናው ስርጭት የሚያገኘ ታሪክ የለም ቢባል አልተጋነነም። የየትኛውንም አፍቃሪ ታሪክን ቀይስ በሌላ ፍቅር የሆነውን
የተገላበጡበትን ያህል የተገላበጡት ታሪክ የለም። የዚህ ድንቅ አፍቃሪ ታሪክም እስካሁን ድረስ በአረቦች ዘንድ ያልተዘነጋ ክስተት በመላው ዓለም ሊቃንና በእኛ ሀገር ዑለሞች ሳይቀር የፍቅር ምሳሌ ሆኖ ሲዘከር የኖረና ያለ ሕያው ገድል ነው። በኸሊፋው መርዋን ኢብኑ ሐከምና አብዱል መሊክ ኢብኑ መርዋን ዘመን ኺላፋ በጣም ተደማጭና ተቀባይነት የነበረው ባላባት የሆነ ሰው ነበር። እሱም አልሙለዋህ ቢን ሙዛሂም የተባለ ከበኒ አሚር ጎሳ ሹማምንቶች መካከል አንዱ ነው። ይህ ሹም በውበታቸው ተወዳዳሪ የሌላቸው እንደ ጨረቃ የደመቁ የሚባልላቸው 3 ወንድ ልጆች ነበሩት። በሚገርም ሁኔታ ሁሉም በአረበኛ ስነ ግጥምና ስነ ቃል በጣም የታወቁና የሚራቀቁ ነበሩ። ከነዚህ ልጆች መካከል አንደኛውና ትንሹ ቀይስ የዚህ ታሪክ ባለቤት ነው። ቀይስ ኢብኑ ሙለዋህ ወይም መጅኑን ሌይላ የሌይላው እብድ በሂጅራ አቆጣጠር በ24ኛው ዓመት ተወልዷል። የበኑ አሚር ጎሳ ያዘለው መሬትም በነጂድ አውራጃ ታቅፎ የዚህን ገና አጥንቱ ከመጠንከሩ በፊት አንስቶ ያፈቀራትን ሴት ልቡ ውስጥ አደላድሎ እሷን በመሻት ከሰው ተገሎ እድሜውን ሙሉ ሲሰቃይ የኖረና ለሌይላ የተሰበረ ልቡን በሌይላ መጠገን ሳይችል በረሃ ለበረሃ ብቻውን ሲንከራተት ኖሮ በ68ኛው ዓመተ ሂጅራ በተወለደ በ44 ዓመቱ በኮረብታዎች መሃል የገናን ፍቅር ሰማዕት ሆኖ ሞቶ የተገኘ ወጣት ታሪክ በቀዳሚው ሂጅራው ክፍለ ዘመን መገባደጃ ላይ በይፋ አስተናግዷል። ይህ ወጣት በአረቦች ታሪክ በታላቅ ፍቅሩ የታወቀ ዝናውም ከአረቦችና ከአረቢያ ምድር ተሻግሮ መላውን ዓለም ያነቃነቀ በእድሜ ከወንድሞች ያነሰ ከመሆኑ ጋር ከነርሱ በተለየ በወኔና ተነሳሽነቱ ከሰዎች ጋር ቀለል ባለ ተግባቢነቱ በስነ ቃል ክህሎቱ ከመልከ መልካምነቱ ጋር በተንጀረገገው ቁመቱ ከየትኛውም የአረቢያ ምድር ወጣት ልቆ የተገኘ በዘመኑ ድንቅ ሊባል የቻለ ወጣት ነበር። በአኗኗሩ የዛኔውን የአረቦችን ሥርዓትና ደንብ በአግባቡ የተላበሰ ይሉኝታና ሀፍረቱ እርጋታና ተግባቦቱ ነገር አገነዛዘቡና በሳልነቱ በከዋክብት መሃል እንደፈነደቀች ጨረቃ ደምቆ የታየለትም ነበር። የስነ ግጥም ችሎታው የታየውና ለመጀመሪያ ጊዜ ስንኝ የቋጠረው ገና የ7 ዓመት ልጅ ሳለ እንደነበር በስፋት ይነገራል። በእነዚህና መሰል ድንቅ ባህሪያቱ የተነሳም በአባቱ ዘንድ ቅርብና የተለየ ፍቅር ይሰጠው የነበረ ወጣት ጭምር ነው። የቀይስ ተወዳጅና ልክ አልፎ ያፈቀራት ልቡ በሷ ፍቅር ተኮማትሮ የማቀቀላት እልፍ ያለፈ ዘመን ተሻጋሪ ቅሞችን ስለ ፍቅሯ የተቀኘላት እድሜውን በሙሉ ለሷ የሰዋላት ፍቅረኛው ሌይላ ቢንት መህዲ የተሰኘች በተፈጥሮዋ በቁመት አጠር ያለች የደስደስ ያላት ቀይ ኮረዳ ስትሆን በቀኝ ጉንጯ ላይ ምልክት ያላት አንደበተ ርቱዕ እመቤትም ጭምር የዘር ሐረጓ ከቀይስ ጋር አያታቸው ከአብ ኢብኑ ረቢዓ ላይ ይገናኛል። በአረቦች ዘንድ ትልቅ ቦታ በሚሰጠው ቅጽል መጠሪያ ስሟ ደግሞ ኡሙ ማሊክ ትሰኝ ነበር። የቀይስና የሌላ ፍቅር ከእድገታቸው ጋር አብሮ አድጎና ደርጅቶ ስቃያቸው ከጀመረ በኋላ እስከ ህልፈታቸው ያለው ታሪክ በሰነዶችም በአፈ ታሪክም ተመሳሳይና አንድ አይነት ሆኖ የመጣ ቢሆንም ስለ ሁለቱ ፍቅር አጀማመርና ትውውቅ ግን የከፊል የታሪክ ምሁራን ከብዙሃን የተለየ ታሪክ አስነብበዋል። ይህ የጥቂቶቹ ሐሳብም ቀይስ ሌይላን ያፈቀራት በአንድ አጋጣሚ ተገናኝተው እንጂ አብረው ያደጉ የወንድማማቾች ልጆች አይደሉም ይላል። ይህ ሐሳብ በብዙሃን የተተቸና መረጃዎች ቀርበውበት ውድቅ የተደረገ ቢሆንም ሊቃውንቱ ሁለቱ ፍቅረኛሞች ተዋወቁበት ያሉትን ታሪክ ትቶ ላለማለፍ እንደሚከተለው ቀርቧል። በአንድ ቀን ቀይስ እንዲሁ ለመዝናናትና አየር ለመውሰድ ውብ ልብስን ተጎናጽፎ ግመሉን ተፈናጦ በየጎዳናው ይንቀሳቀስ ነበር። ታዲያ በድንገት ኮረብታማ አካባቢ ላይ ሲደርስ
ሰብሰብ ብለው የሚጫወቱ ልጃገረዶችን ተመለከተና ትኩረቱን ሳቡት። አስከትሎም ወደ ኮረዳዎቹ ተጠግቶ ሰላምታ ሰጣቸው። ቀጥሎ በጥልቅ የቋንቋ ልቀትና የተባ አንደበት አንዳንድ ወጎችን አወጋቸው። ይህ የቀይስ የቋንቋ ብቃትና ወግ አዋቂነት ደግሞ ልጃገረዶቹን አስደመማቸው። ከመደነቃቸው ብዛትም ይበልጥ እንዲያወጋቸው ስለፈለጉ ከነሱ ጋር እንዲቀመጥ ጋበዙት። ታዲያ ከነዚህ ልጃገረዶች ውስጥ ሌላ አንዷ ነበረች። ቀይስ ከልጃገረዶቹ ጋር ተቀምጦ አይኑን ወዲያ ወዲህ እያዘዋወረ እያወጋቸው ሳለ በድንገት እይታውን አንገቷን ደፍታ ታዳምጥ የነበረችውና ግርምቷ አስገድዷት ቀና ወዳለችው ሌላ ላይ አተኩሮ ቀረ። ልቡ ሲር ተሰማው። ሰውነቱ ተላወሰ። አዲስና የማያውቀው ስሜት ወረረው። ምን እየሆነ እንደሆነ ራሱን ማያውቅም። ወሬው ተቆራረጠ። አሰፍስፈው አይኑን እያዩ ያደምጡት የነበሩት ኮረዳዎች እየሆነ ያለውን እያዩ ነበርና ከገባበት ጥልቅ ተመስጦ ጎሸም አድርገው አስወጡት። ከአፍታ ዝምታ በኋላ በሆነ ሁሉ እንደማፈር ብሎ ነገሩን ለማስረሳት በዛውም አይቶ የፈዘዘባትን ጉብል ለማውራት በመሻት የሚበላ ይኖራችሁ ይሆን ብሎ ጥያቄውን ለሌላ ሰነዘረላት። እሷም ቀልጠፍ ብላ አሬንም መልካሙ ሰው ስትል በትህትና መለሰችለት። ያኔ ቀይስ ብድግ ብሎ የበረሃ መርከቡን ገመና ከታቹን ጓዝ መዘዝ ተሸካሚውን ከንብረቶቹ ለይቶ የሚወዳትን ግመሉን ሰገባው ውስጥ ሊማረት የቃጣውን ሰይፉን መዞ ለምንና በምን ተገፍቶ እንዳደረገው ሳያውቅ እያስነባ አረዳት። ወዲያው እዛው አካባቢ ደረቅ ጭራሮ ሰብስቦ እሳትን ማቀጣጠል ጀመረ። ይህን እያደረገ ከሌሎች ሴቶች ለይቶ ሌላን ልዩ ወጎችን ያወጋትና ስለ ረቂቁ የአረበኛ ስነ ግጥም ያወራት፣ ስንኞችንም ያነበንበላት ነበር። በመሃልም ስጋውን ልጥበሰው ጥብስ ትበያለሽ ብሎ ጠየቃት። ሌሎቹ ኮረዳዎች መረሳታቸው እንዳስቀናቸው በሚያሳብቅ ሁኔታ እኩል አሁን በላለን አሉ። እሷም በአዎንታ አንገቷን ነቀነቀችለት። ቀይስ ከነሱ የጋራ ድምጽ ይልቅ የሌላን የምልክት እሽታ ወደ ቀልቡ ዶለው። የምትናገረውና ለሱ ስለመመለስ የምትጠቀማቸው ድርጊቶችና ቃላቶች ሁሉ እሱን ለመሳብ የምታደርገውና ሆን ብላ የምታማልለው ሆኖ ይታየው ነበር። በድንገትም እሱን ከሐሳብ መስመጥ የምታወጣ መስሏት ወደ እሳቱ እያየች እስኪ ስጋው መብሰሉን እያው አለች። እሱም ከመቅጽበት ከና ሐሳቡ ፊቱን አዙሮ ስጋው በኋላ እየተነከረ ይመስል ከፍሙ ላይ ሊያነሳ በመሻት በሁለት እጁ ተከመረበት። ፍሙ በጣም የጋለና ነበልባል ያወጣው ነበር። ቀይስ ራሱን ስትወደቀ እሳቱ ላይ ያሳረፈባቸው ሁለቱ መዳፎቹ በእሳት ክፉኛ ተለበለቡ። ሌላ ይህንን ስታይ ተፈናጥራ ተነስታ እጇን በጉፍቷ ሸፍና ስታበቃ የቀይስን እጅ እየተለበለበ ካለበት እሳት መንጭቃ ወጣችው። እየሆነ ያለውን ማመን አልቻለችም። ቀይስ ከመጣ ጀምሮ ትኩረቱን እሷ ላይ ማድረጉንና ሁኔታዎችን እያስተዋለች በማስታወስ ልብ ውስጥ እንደገባችና እንደወደዳት ተረዳች። እንዲህ እየሆነ ያለው በሷ ምክንያት መሆኑን ስትረዳ ደግሞ በራሷ አፈረች፣ ለሱ ደግሞ አዘነች። ፊቷ ሁሉ በቅጽበት ተቀያየረ። ይህን ቀን ቀይስ ምሽቱን ከሌላ ዘንድ አሳለፈ። ምሽቱ ገፍቶ ሲመጣም ባይፈልግም የግዱን ከነሱ ተለይቶ ልቡ ሳይረጋላት ወደ ቤቱ ተመለሰ። በጉዞ የተለበለበ እጁን አስሬ ያየና ሌላን እያሰበ በግመሉ የመጣውን መንገድ ሳይመስለው በእግሩ ተጉዞ በቶሎ ቤቱ ደረሰ። ሙሉ ሌሊቱን ስለ ሌላ እያሰበ እንባ እየተናነቀው እንዲሁ እንቅልፍ ባይኑ ሳይዞር ነጋ። ያን ሌሊትም በርካታ የግጥም ቤቶችን እየቋጠረና እያነበነባ አሳለፈ።
የዚህን መሰሉ ታሪክ ዘጋቢዎች እንደሚሉት በሁለተኛው ቀን ሌላ ቀይስን ለግብዣ እና ለወግ ጠራችው። በወቅቱ ከቀይስ አንዳች ጎታች ነገር እንደሚጎትታት ተገንዝባ ነበር። ሌላ በተፈጥሯ የቀደምቱን አረቦችን ታሪክ መስማትና በስነ ግጥም መራቀቅን አጥብቃ ትወድ ነበር። ቀይስ ደግሞ በእነዚህ የተካነ ነው። ይህ ሁኔታም በሁለቱ ልብ ውስጥ ፍቅር ይጠነሰስ ዘንድ ምክንያት ሆነ። ከዛ በኋላ ሁለቱም ተዋደው ጥቂት ቢሆንም በድብቅ መልካም ጊዜን አሳልፈዋል። ፍቅር ከሚሉት ጉድ ጠባሳ አስከትሎ ከሚሰረስረው ከመውደድ በሽታ ማን ነው የሚያሽረው? ሌላ በዝምድና ደረጃ የቀይስ ያጎቱ ልጅ ናት። የወንድማማች ልጅ ናቸው ማለት ነው። በልጅነታቸው ሁለቱም በየፊናቸው የቤተሰቦቻቸውን በግና ፍየሎች ሰውባን ወይም ተውባድ ተራራ አቅራቢያ በመዋል ያግዳሉ፣ ያለቅማሉ። ከእንስሳቱ ጋር እየተጫወቱም ፍቅርን፣ እዝነትን፣ አብሮነትን ይማራሉ። የወደፊት ባህሪያዊ ማንነታቸው መሰረቱ የሚጠነሰሰው ከዚህ የእረኝነት ወቅት ነው። ነቢያቶች አንዲት ሀፍረት የምታመጣ ወንጀል የማይሰሩ ጥቡቃን፣ ውሸት ለቀልድ የማይዋሹ እውነተኞች፣ በመጥፎ ባህሪያት የማይገለጹ የመልካም ስነ ምግባር አምባዎች ከመላእክት እንኳን ሳይቀር የተላቁ ቅዱሳን ቢሆኑም የሰው ልጅ እንደመሆናቸው ፍየል ጠብቀዋል። እንደው የኛ ነብይ አለይሂ ሰላቱ ሰላም በግና ፍየል ያልጠበቀ በእረኝነት ያልተሰማራ አንድም ነብይ የለም ሲሉ ተደምጠዋል። በፍየልና በግ ማገድ በእረኝነት የሥራ መስክ ውስጥ በርካታ ፍዳዎች ይገኛሉ። ለዚህም ነው አረቦች ከተቀሩት ሀገራት በበለጠ ለእረኝነት ትልቅ ቦታ ይሰጡ የነበረው። አረቦች ለእረኝነት ትልቅ ቦታ የሚሰጡት ልጆች በእረኝነት ውስጥ በርካታ የህይወት ትምህርትን ይቀስማሉ ብለው ስለሚያምኑ ነው። ሕፃናቱ በእረኝነት ውስጥ እንስሳቱን ከመመገባቸው ከአውሬ ከመከላከላቸው በተጨማሪ ከእነርሱ ጋር በሚኖራቸው ውሎ በርካታ መሰረታዊ ትምህርቶችን ይማራሉ። በልጅነቱ እረኛ የነበረና ያልነበረ ሰው በኋላ አድጎ በአኳኋኑ ይለያል ይላሉ ጥናት ያደረጉ ልሂቃን። እረኝነት የአማና ጠባቂነትና የኃላፊነት ሹመት ነው። ለራስ ሳይሆን ለመንጋ መኖር፣ ሁለንተናን በስሩ ላሉት አካል ማዋል። የፍየልና የበግ መንጋ የሚያድግ እረኛ ሀገርና ሕዝብን በሚያስተዳድርና የኃላፊነት ወንበር ላይ ባለ ሰው ይመሰላል። ይህ ማለት ሀገርና ሕዝብ የሚመራ ሰው በእረኛ ይመሰላል ማለት ነው። እንደሚታወቀው እንስሳት እንደመደባቸው ሁሉ ባህሪያቸውም ለየቅል ነው። ፍየሎች ቀዥቃዦች ናቸው። በአንድ ቦታ አይረቁም። የሚመገቡትም ቅጠላ ቅጠል ነውና አለታማ በሆነ ገደላ ገደል መንጠላጠል፣ እሾሃማ በሆኑ ቁጥቋጦች መሰንገር ልማዳቸው ነው። ይህ ደግሞ ለፍየሎቹ አደገኛ ነው፣ ለእረኛውም ጭምር። በጎች ደግሞ ረጋ ያሉ ቢሆኑ ፍየል በልታ በበግ ታሳባለች እንዲሉ ልጉሞችና ሞኝ ቤጤ ናቸው። በጥቅሉ ደግሞ አካል ጉዳተኛ ልግመኛ አንድ ግጦሽ ቦታ ላይ ከጸና የማይነቃነቅ ግትር ከመንጋው እየተነጠለ ርቆ በመሄድ ለመመለስ የሚያዳግትና ሌላም አይነት ባህሪ ያላቸው እንስሳዎች በአንድ መንጋ ውስጥ ይካተታሉ። ታዲያ እረኛ እነዚያን ሁሉ የተለያዩ ዝንቅ ባህሪያት ቀስ በቀስ እየተቋቋመና ትዕግስትን እየለመደ ይሄዳል። ሁሉንም እንደያመጣጡ የማስተናገድ የሆደ ሰፊነት ጥበብን በዚህ ዘመን ይላበሳል። መንጋው ለእረኛው በአማና መልክ የተሰጠ ነው። እናም በማንኛውም ሁኔታ በእነሱ ላይ ስለሚፈጠረው ነገር ሁሉ ተጠያቂ ነው። አንዱ በተኩላ ቢበላ ሌላው ከገደል ላይ ወድቆ ቢሞትና ከመንጋው ተነጥሎ ቢጠፋ ለዚህ ሁሉ ተጠያቂው እረኛው ነው። ስለሆነም እርሱ ሁሌ ንቆ ነው። ፍርድ አያውቅም ዳኛ፣ ተገና አያውቅ እረኛ እንዳሉት እንቅልፍ የለውም። እውነተኛ እረኛ ለአደራ ንብረቶች የወላጅ ያህል ነው። ከእይታው እንዳይርቁ በንቃት ይከታተላል። የረሃብ ሆነ የጥጋብ ስሜታቸውን ከሁኔታቸው ብቻ ይረዳል። እንስሳቱን ያናገራቸዋል። የትዕዛዙን፣ የውግዘቱን፣ የቁጣውን፣ የእዝነቱን ስሜት ሁሉ እንዲረዱ አድርጎ ያንጻቸዋል።
ልክ አንድ ልጅ ለእያንዳንዱ ስም አውጥቶ በስማቸው ይጠራቸዋል። ታዲያ ከእንስሳት ጋር በዚህ ደረጃ መግባባትና መላመድን የቻለ ሰው በኋላ የሰዎችን ስነ ልቦና የመረዳትና ከሰዎች ጋር ያለው ተግባቦት ቀልጣፋ ቢሆን አይደንቅም። እረኛ ከመንጋው ውጪ ጓደኛ የሚሆነው ተፈጥሮ ነው። በግዙፉ ዓለም ከተቋጠሩ አያሌ የተፈጥሮ ምስጢሮችን በሰከነው የእረኝነት ዘመን በላቀው የተመስጦ መድረክና በብቸኝነት ወቅት ይፈታል። አንዲት ፍየል ወለም ያላት እንደሆነ እረኛው እኔም ይላል፣ ይደነግጣል። የህመም ስሜቱን ይጋራታል፣ እያሻሸ ያባብላታል። በድንገት አንዷ ብትሞት ሰው የሞተባት ያህል አዝኖ ያለቅሳል። ለሰው ሆነ ለእንስሳት ማዘን በቀልቡ ይሸቀሸቃል። የዋህነትን፣ ቻይነትን፣ ንጹህ ልብነትን፣ ተጣልቶ ወዲያው መታረቅና ቂም ለመቋጠርን ከእንስሳቱ የዕለት ተዕለት እንቅስቃሴ ይማራል። በፍየል ወተት ብቻ እየዋለ ሕይወትን ቀለል አድርጎ የመኖርን ብሂል ያዳብራል። ችግር እንደሌለው ሰው አያንገዳግደውም። ከእንስሳቱ ጋር በሚኖረው መስተጋበር መጸየፍ የሚባልን መጥፎ ስብዕና እስከ ወዲያኛው ከራሱ ላይ ያባርራል። እንስሳቱ ሲጎዱ የሚያክማቸው እሱ እንደመሆኑ ለራሱና ለሌሎችም የሕክምና እርዳታ የመስጠትን ጥበብ ያዳብራል። መንጋ እንዴት መምራትና መቆጣጠር እንደሚችል ከየትኛውም ስልጠና ይልቅ በእረኝነት ዘመኑ ይካናል። ከመንጋው ጋር የኖረ እረኛ በምንም መስፈርት ሊኮፈስና ሊኮራ አይችልም። ይልቁንም መተናነስን የቆዳው ያህል ይላበሳል። በሰው ልጅ ላይ የምናያቸውን መልካም ባህሪያት ከእረኛ የተሻለ ሊጎናጸፋቸው የሚችል የለም። አላህ ነቢያትን በልጅነታቸው የእረኝነትን የሥራ ድርሻ የመረጠላቸውም ለእነዚህና መሰል ድንቅ እውነታዎች ነው። የነቀይስ ወላጆችም ልጆቻቸው እነዚህን ሁሉ ትምህርቶች እንዲቀስሙ በመሻታቸው ነበር እረኝነት የላኳቸው። በሀገሩ ፍየልና በግ የሌለው ቤተሰብ የለም። ለገጠሩ ዓለም የእንስሳት እርባታ ከመሰረታዊ ፍላጎቶች ነው። ቀይስና ሌላ በእረኝነታቸው ጊዜ መንጋውን አሰማርተው በጥሩ ግጦሽ ላይ እየጋጡ እንደሆነና በእይታቸው ስር መሆናቸውን እንዳረጋገጡ እንደ ወትሯቸው ቁጭ ብለው የወግ ባህሉን የልጅነት ልባቸውን ያስቦርቃሉ ብለው የሚያምኑባቸውን ጨዋታዎች ይጫወታሉ። ሲደክማቸው ደግሞ አረቦች ናቸውና ለቋንቋ ካላቸው ከፍተኛ ፍቅር የተነሳ የጥንታውያን አረቦች ታሪክ በስነ ግጥም እያዋዙ ያወጋሉ። ዕውቀት ይለዋወጣሉ። በስስት እየተያዩ ይውላሉ። ከሌሎች እረኛ ጓደኞቻቸው ጋር ይሰባሰባሉ፣ ይተጋገዛሉ፣ ምግብ ይጋራሉ። ከፍየሎቹ እያለቡ ጥማቸውን ለመቁረጥ ወተት ይጠጣሉ። በአረባውያን ዘንድ ስለ መሰረተ ጥልቁ የጥንት አያቶቻቸው ታሪክ ብቻውን ማርካት ስለሚችለውና ስለሚያራቀቁበት የአረበኛ ቋንቋና ስነ ግጥማቸው ስለሰፊውና ጥልፍልፍ የዘር ሐረጋቸው አውደ ሰፊ ስለሆነው እሴትና ባህላቸው ማወቅና በግጥም ሰንዶ መሸምደድ ከልጅነት ጀምሮ የሚበረታታና ካደጉ በኋላም ታላቅ ክብርን የሚያስጎነጽፍ ነው። ይህም ታሪካቸው ተቋርጦና ጠፍቶ እንዳይቀር ቋንቋቸውም ተበርዞ መሰረቱን እንዳይለቅ ጠቅሟቸዋል። በዚህ አግባብ ታዲያ ሕፃናቱ ቀይስና ሌላ ከጓደኞቻቸው ጋር ወርቃማውን የእረኝነት ጊዜ በሐሴትና በደስታ ተሞልተው ማሳለፍ የዕለት ተዕለት እንቅስቃሴያቸው ነበር። ይሁንና ይህን ቅርበታቸውን ቤተሰቦቻቸው አያውቁም። ቢያውቁ ኖሮ ምናልባት ይቆጧቸውና ዳግም እንዳይገናኙ እገዳ ይጥሉባቸው ነበር። ምክንያቱም ወንድማማቾቹ የቀይስና የሌላ ወላጆች በቀደመ ጊዜ በውርስ የተነሳ ጸብ ውስጥ ገብተዋል። ገሌላ አባት በወንድሜ ተበደልኩ ባይ ሲሆን በዳይነህ የተባለው የቀይስ አባት ደግሞ ነጋዴና በሀገሩ የተከበረ ባለጸጋ ነው። ታዲያ የእነ ቀይስ ፍየልና በጎች በቁጥር ብዙ ስለነበሩ ከሌሎች ጓደኞቹ ይልቅ በእገዳው ላይ የምትተባበረው ፍየሎቹን ዳገት ወጣ ቁልቁለቱን ወርዳ ተራሩጣ የምትመልስለት
ሌላ ነበረች። የልጅነት ልብ ይሄው ነው። እነዚህ ብላቴናዎች የሚያግዷቸው እንስሳት ወዲያው ተጣልተው ወዲያው የሚተሻሹ መሆናቸውን የሚያዩ ንጹህ ወረቀቶች ናቸውና የወላጆቻቸው ቅራኔ ለነሱ ምናቸውም አይደለም። ጸበኞቹ ትላልቆቹ ናቸው። ልጆች በእነሱ ጸብ ውስጥ የሚሰነቀሩና የሚጠላሉ፣ በልባቸው ቁርሾና ቂም ቋጥረው የጎሪጥ የሚተያዩ፣ ለበቀል የሚሯሯጡ፣ አእምሯቸውን በክፋት የበረዙ ፍጥረታት አይደሉም። ስር የሰደደና ለዘመናት የሚቆይ ቅያሜ እንዳለ እንኳ ፈጽሞ አያውቁም። ሕፃናት ሆዳቸው ንጹህና እንደ አዋቂዎቹ ልብ እድሜ በሚባል ማደወሪያ የአግድመት ተዳውሮ የክፋት አባራ አልማገምና አይጣሉም። ተጣሉ ቢባል እንኳ እንደ እንስሳቱ ወዲያውኑ ተኮራርፎ ሳይቆዩ ወደ ደራ ጨዋታ ይመለሳሉ እንጂ የቤተሰብን ግጭት ተገን አድርገው እንደ ተጣሉ አይዘወትሩም። ቀይስና ሌላም እንዲሁ ናቸው። በቤተሰቦቻቸው በኩል ያለውን ጸብ ያቁም ወዲያው የሚታረቁ እንጂ እስከ ወዲያኛው በዚያው ጥላቻ ውስጥ የሚያረጁ አይመስላቸውም። ብቻ ምን አገባቸው? እነሱ የራሳቸውን ይዋደዳሉ። ሌላ ገና በዚያ የልጅነት ጊዜዋ ቀይስን አጥብቃ ትወደዋለች። የተሰበሰበው የእረኞችን ቡድን ብታይ እርሷ ለመቀላቀል የምትመርጠው ቀይስ ያለበትን ቡድን ሲሆን የምትቀመጠውም ከእርሷ አጠገብ ነው። ቀይስም እንደሷው በስፍራው ማንንም ቢያጣ የማይደንቀው ቀይስ ሌላን ሲያጣት ግን የት ሄዳ ነው ብሎ ይጠይቃል። ያለችበት ድረስ ይሄዳል። በልጅነት ልባቸው እርስ በእርስ የጾታቸው መለያየት ከምንም አይቆጥሩትም። በሰው ባንተራራ ግድም ከሩቅ የሚታይ አንድ ወንድና አንድ ሴት ልጅ ካሉ እነሱ ቀይስና ሌላ ናቸው። እረኞቹ ተጠፋፍተው ቆይተው ሌላን ወይም ቀይስን ካዩ ቀይስና ሌላ መጡ ወይም ሌላና ቀይስ መጡ እንጂ የአንዳቸውን ስም ብቻ ነጥለው አይናገሩም። ሁሌ አብረው ናቸውና። በመካከላቸው ያለው ጉዳይ ከሌሎች እረኞች ጋር ካላቸው የተለየ ነው። አንዳች ውድድር ላይ ቀይስ እየተወዳደረ ከሆነ ሌላ ለእርሱ እንጂ ለሌላው አትደግፍም። በእድሜ ተለቅ ያሉ እረኞች ሁለታችሁ እኮ ስታድጉ ትጋባላችሁ ሲሏቸው ይቆጣሉ። ምናልባት እንደ ጮርቃነታቸው እያፈሩ ይሆናል። ቢሆንም ክፉ ደጉን የማያውቁ ልጆች በዚህ አግባብ መቆጣታቸው ከምን የመነጨ ነው የሚለው ጥናት ያስፈልጋል። ታላላቆቻቸው ከሁለት አንዱን ሂድና ወይም ሂጅና ያችን ፍየል መልሳት ወይም መልሻት ካሏቸው የሚነሱት ሁለቱም ናቸው። ሌላ ለቀይስ ያላት መውደድ ይለያል። የትኛውም እረኛ ስለ አንዳች ነገር የሚማልዳት በቀይስ ነበር። ደካማ ጎኗ ነው። የሀገራችን ልጆች በእናት ከሽልጣ አካፍለው እንደሚሉት የሌላ ጓደኞች በእናት ቦታ ቀይስን ተክተው በቀይስ ይሁንብሽ እንዲህ አድርጊልን እንሏት አድርጓል። ይህ የእረኝነትና የልጅነት ወቅት ለሁለቱ ወርቃማ ጊዜያቸው ነበር። የማይረሳና በበርካታ ትዝታዎች የታጀበ ተጣንደው የቆዩበት የአያሌ ትውስታዎች ቋት፣ ፍቅርና አብሮነታቸው የነገሰበት ድንቅ ዘመን፣ አብረው መዋላቸው እንደ ነውር የማይታይበት፣ ቢነካኩ ሆነ ቢተቃቀፉ የማይወቀሱበት፣ ቢወዳደሱ ለተች የማይጋለጡበት፣ ለመተያየትና አብረው ለመሆን የማንንም ፍቃድ የማይጠይቁበት፣ ሳይተያዩ ቀናት የማያልፍበት ወርቃማ ጊዜ ነበር። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ስለምትከታተሉ ከልብ አድርገን እናመሰግናለን። አልቀመር አስተማሪና አዝናኝ የሆኑ ታሪኮችን የምናቀርብበት ቻናላችን ስለሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።